ሁለት እህትማማቾች አንድን ወጣት በጣም ይወዱ ነበረ። ፍቅራቸውም እስከዚህ ደረጃ ደርሶ ስለነበር በእርሱ ምክንያት እርስ በርስ እስከ መጣላት ደርሰው ነበረ። ነገር ግን ወጣቱ ወደ ቤታቸው መጥቶ የጋብቻ ጥያቄ ሲያቀርብ የሚገርም ነገር ተከሰተ። ሁለቱም እህትማማቾች በተመሳሳይ ጊዜ እምቢ አሉ። እናታቸውም በጣም ተገረመች። ምክንያቱም ይህ ውሳኔ ከቀድሞ ህይወታቸው ጋር የተያያዘ ሚስጥር እንዳለው አታውቅም ነበረ። በቀድሞ ህይወቷ ታላቅ እህቷ ይህንን ሰው አግብታ 3 ልጆች ወልዳለች። ነገር ግን ሶስተኛው ልጅ ከተወለደ በኋላ በቀዝቃዛ ፊት ፈጽሞ አልወድሽም ብሎ ተናገረ። ከዚያም ህይወቷን የሚያበቃ መርፌ ሰጣት። ሴትየዋም ለመጨረሻ ጊዜ ማንን እንደሚወድ ሰምታ ህይወቷ አጣች። ከሷ ሞት በኋላ ደግሞ ታናሽ እህቷ ያንኑ ሰው አገባች። ነገር ግን እሷም በአንድ ወር ውስጥ ከባድ ስቃይ አይታ ህይወቷን አጣች። ስለዚህ በዚህ ህይወት ሁለቱም እህቶች ከእሱ ጋር ለመጋባት ፈቃደኛ አልነበሩም። ወጣቱ ግን አላስገደዳቸውም። እጠብቃችኋለሁ ብሎ ተናገረና ቤቱን ለቆ ወጣ። ይህ ደግሞ እህቶቹን የበለጠ ግራ አጋባቸው። በቀድሞ ህይወታቸው ይህን ሰው ፍቅር የሌለውና ጨካኝ ነበረ። አሁን ግን ለምን እንዲህ እየተገለጠ ነበረ? በዚያን ጊዜ ታናሽ እህቷ አንድ ነገር አስተዋለች። በቀድሞ ህይወት የሰርጋቸው ምሽት ላይ ሰውየው ሌሊቱን ሙሉ በጥናት ክፍሉ ውስጥ ተቀምጦ ፎቶግራፍ እያየ ሲያለቅስ አይታ ነበረ። ስለዚህ አንድ ቀን በድብቅ ወደ ክፍሉ ገብታ ያንኑ ፎቶ አገኘች። በፎቶ ላይ የነበረችው ሴት ከታላቅ እህቷ ጋር በጣም ትመሳሰል ነበረ። ነገር ግን በደንብ ስትመለከት እሷ እንዳልሆነች ተገነዘበች። በዚያን ቅጽበት ሰውዬ ወደ ክፍሉ ገባ። ከዚያም በድንገት የጋብቻ ጥያቄውን እንደገና አቀረበ። እንዲያውም የሙሽራ ዋጋውን በ10 ሚሊዮን ጨመረ። ታናሽ እህቷ እሱን ለማስቆም ሞከረች። ነገር ግን ታላቅ እህቷ በድንገት ተናገረች። ከ3 ቀን በኋላ እገባሃለሁ አለች። ወጣቱም በደስታ ሰርጉን በመላው ዓለም እንደሚተላለፍ አሳወቀ። ታናሽ እህቷ ግን በጭንቀት የቀድሞ ህይወታቸውን ታሪክ ለእናታቸው በሙሉ ነገረቻት። እናታቸውም ይህንን ስትሰማ ልጇ ዳግም ያንን ሰው እንድታገባ ፈጽሞ አልፈለገችም ነበረ። ነገር ግን ታላቅ እህት የራሷ እቅድ ነበራት። በዚህ ጊዜ ቤተሰቧን መጠበቅ ብቻ ሳይሆን ያ ሰው ለፈጸመው ነገር ዋጋ እንዲከፍል ማድረግ ፈልጋ ነበረ። ከ3 ቀናት በኋላ ወጣቱ የቅድመ ጋብቻ ስምምነት ይዞ መጣ። በስምምነቱ ውስጥ ከጋብቻው በኋላ ሙሽራይቱ ከቤተሰቧ ጋር ያላትን ግንኙነት እንደታቋርጥ ተጽፎ ነበረ። ሰርጉም ተካሄደ። እናቷና ታናሽ እህቷ ሙሽራይቱን ስትወሰድ ብቻ አዩ። ነገር ግን ሰውየው ከሄደ ጥቂት በኋላ ታላቋ እህት ከላይኛው ፎቅ ወርዳ በፊታቸው ቆመች። እናቷና እህቷ በድንጋጤ ተመለከቷት። አሁን እንግዲህ ያገባት ማን ነው ሲሉ ጠየቁ። ሴትየዋም በፈገግታ መለሰች፣ እሱ በጣም ሊያገባት የፈለገው ሰው አግብቷል፣ እኔን ግን አይደለም። በማግስቱ ግን ሴትየዋ በሚስጥራዊ ሁኔታ ታፈነች። ንቃቷን ስትመልስ በወጣቱ ቢሮ ውስጥ ነበረች። ለምን ልታታልኝ ደፈርሽ ሲላት በቁጣ ጠየቃት። ሴትየዋም ግን አልፈራችም። የራሷን ቅድመ ሁኔታ አቀረበች። የኩባንያውንም አክሲዮን 1 ሚሊዮን ብር ጥሬ ገንዘብና 3 ቪላዎች እንዲሰጣት ጠየቀች። ካልሆነ ግን እውነቱን ለሁሉም እገልጻለሁ አለች። ሰውየውም ከመፈረም በስተቀር ሌላ ምርጫ አልነበረው። በኋላም ሁለቱ ወደ አሮጌው የቤተሰብ መኖሪያ ቤት ተመለሱ። አማቷ አዲሷን ሙሽራ ለመቀበር የቤተሰቡን የውርስ የጄድ አምባር እንኳን አዘጋጅታ ነበረ። ነገር ግን ሴትየዋ በእርጋታ አንድ ነገር ተናገረች። የልጃችሁ ሚስት እኔ አይደለሁም። ክፍሉ ውስጥ ጸጥ አለ። ከዚያም በእርጋታ እጆቿን አጨበጨበች። በሩ ተከፈተ እና የሰርግ ልብስ የለበሰች ሌላ ሴት ወደ ውስጥ ገባች።